እሺ ከቢት ቶክን ጋር በተያያዘ ያሏችሁን ጥያቄዎች እንዲሁም ደግሞ ሌሎች ቴክኒካል ጉዳዮችን በዚህ ቪዲዮ ማሳያችሁ ይሆናል። ሰብስክራይብ ማድረግ አትርሱ ማለት ነው። እንግዲህ በመጀመሪያ የቢት ቶክንን ማይን ስታደርጉ ቢያንስ ለ30 ቀን ማይን ማድረግ አለባችሁ ማለት ነው። ሁለተኛው ጥያቄያችሁ ደግሞ እንዴት ነው አርፒን ወደ ዩኤስዲቲ የምንቀይረው ነው። በቀጥታ አርፒን ወደ ዩኤስዲቲ መቀየር አይቻልም፣ ግን አርፒኤስን ወደ ቢቲቲ ለናንተ መንዙ በገባ ወይም ወሩ በገባ በቀን 16 ወደ ቢቲቲ ዊዝድሮ ማድረግ ትችላላችሁ ወይም ይቀየርላችኋል ማለት ነው። ከዛ ወደ ቢቲቲ ከተቀየርላችሁ በኋላ ፒቱፒ ላይ ገብታችሁ ደግሞ ቢቲቲን ወደ ዩኤስዲቲ ትሸጡታላችሁ ማለት ነው። ሶ ቢቶክን ላይ ገብተን ደግሞ እንዴት ማይን ማድረግ እንደምትችሉ ደግሞ እንይ። ቢቶክን እንደከፈታችሁት እንግዲህ በቀጥታ የምትመጡት እዚህ ማይን የሚለው ላይ ነው ማለት ነው። ከታች ካሉት ሶስተኛ ላይ ያለውን ነክታችሁ ልክ ይሄ ሲያልቅ በየ2 ሰዓቱ ክሌም ታደርጉታላችሁ ማለት ነው። አንድ የምትሰሩት ስራ ይሄ ነው። ሌላኛው ሰዎችን ኢንቫይት ማድረግ ነው። ዘን ይሄንን ቢቶክን ከሰበሰባችሁ በኋላ እንዴት አድርጋችሁ መቀየር ትችላላችሁ የሚለውን ደግሞ ለማየት ወደ ዋሌት የምትለዋን ትነኳታላችሁ ማለት ነው። ዋሌት ላይ ከገባችሁ በኋላ ኬዋይሲ መጨረስ አለባችሁ። ቅድምን ብያችሁ እንደነበረው ወደ ፒቱፒ ስለሆነ መሸጡት እዚህ ላይ አሁን ይሄ እየሰበሰብን ያለነው አርፒ ባላንስ ነው። ይሄ አርፒ ወሩ በገባ በቀን 16 ወደ ቢቲቲ ይቀየራል ማለት ነው። ቢቲቲ ኮይን ሲሆንላችሁ ደግሞ ፒቱፒ ላይ ትመጡና ይሄ ፒቱፒ ኬዋይሲ ይጠይቃችኋል። ኬዋይሲውን አፕሩቭ ለማድረግ $1.4 መክፈል አለባችሁ። ያንን እንዴት እንደምትከፍሉ ደግሞ እዚህ ጋር መታችሁ እቺን ሰፖርት ማይን የሚለው ላይ ትመጡና ከታች ሰፖርት የምትለዋን አንዴ ትነኳታላችሁ። በቀጥታ ወደ እነሱ ቴሌግራም ቦት ይወስዳችኋል። ከዛ በኋላ እነሱ ማናገር ያለባችሁና መላክ ያለባችሁን ኮንትራት አድሬስ ይሰጧችኋል። ከዛ ራሳቸው ዲፖዚት ያደርጉላችኋል ማለት ነው። ያንን ፕሮሰስ ተከትላችሁ ወደዚህ ስትገቡ ያንን ከጨረሳችሁ በኋላ ኬዋይሲያችሁ አፕሩቭድ ይላችኋል። እንደዚህ ልክ ወደ ቢቲቲ ቶክናችሁ ሲመጣ ማለትም ከአንድ ወር በኋላ ስታርት ፒቱፒ ብላችሁ ፒቱፒ ላይ ገብታችሁ እንግዲህ እንደማንኛውም ባይናንስ እንደምናምን ፒቱፒ ላይ እንደምትጠቀሙት ወደ ዩኤስዲቲ ትቀይሩታላችሁ ማለት ነው። ኤርን ውስጥ ገብታችሁ እንግዲህ እነዚህ የተለያዩ ታስኮች አሉ። እነዚህን ቪዲዮዎችን በማየት የተለያዩ ስራዎችን በመስራትም ይሄንን ማይን ማድረግ ትችላላችሁ። በዋናነት ግን ከእናንተ የሚጠበቀው እዚህ ማይን የሚለው ላይ ገብታችሁ እነኚህን በየ2 ሰዓቱ ማይን የምትሏን ክሌም እያደረጋችሁ ማስኬድ ነው ማለት ነው። ቦስተርም አለ እዚህ ጋር እንደምታዩት ገንዘብ ከፍላችሁ ቦስት ማድረግ ትችላላችሁ። ይሄ አይመከርም። ወይም አዶችን እያያችሁ ደግሞ ቦስት አድርጋችሁ ማይን የሚያደርግላችሁ ሌቭል መጨመር ትችላላችሁ ማለት ነው። ሌላውን ኦልሬዲ ያው ሬጂስተር አድርጋችሁ ስለገባችሁ የምታውቁት ነው። ያን ያህል የሚከብድ ነገር የለውም። ጥያቄዎች የሚኖሯችሁ ከሆነ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ፣ እመልስላችኋለሁ። ግን በዋነኝነት ማወቅ ያለባችሁ ነገር ቅድም እነሱ ፔጅ ላይ ያሳያችሁ አንደኛው በቀጥታ አርፒ ወደ ዩኤስዲቲ መቀየር እንደማይቻል፣ አርፒኤስ ወር በገባ በ16 ወደ ቢቲቲ እንደሚቀየር እንዲሁም ቢያንስ ለ30 ቀናት ማይን አክቲቭሊ ማይን ማድረግ እንዳለባችሁ ነው ማለት ነው። እነኚህን ነገሮች አድርጋችሁ ነው ከዛ ወደ መሸጥ የምትገቡት። ሶ አትሊስት 30 ቀን እስኪሞላችሁ ድረስ ኮንሲስታንትሊ ማይን ማድረግና ሰዎች ካሏችሁ ደግሞ በመጋበዝ ቦስት ማድረግ ትችላላችሁ ማለት ነው። ሆፕፉሊ በርካታ ጥያቄዎቻችሁ ተመልሰውላችሁ ዋል ብዬ አስባለሁኝ። ያልተመለሱላችሁ ጥያቄዎች ካሉ ፊል ፍሪ ቱ አስክ ኢን ዘ ኮሜንት ሴክሽን ማለት ነው። ይመቻችሁ።